ወርቅ ያለበት ታንታሌም እንደ ኤግምድራይት የተለያዩ ማዕድናት ባለቤት ናቸው። የገዳ ስርዓትን ጠብቆ ካቆዩ ዞኖች መካከል አንደኛው ነው። ጉጂ ለየት የሚያደርጉት ብዙ ባህል አለው። ባለፈው ዓመት 75ኛውን ስልጣን በመኤቦኮ አባገዳ መምረጥ ችለዋል። የ75ኛ ዙር ማለት ነው። በ8 ዓመት አባዙልና ብዙ ቁጥር ነው። ከልብ እናመሰግናለን። ወለጋ የከሚሴ ወጣት የከሚሴ ወረዳ በተለይ ጫሉ ዘፍነውታልና ብዙ ማለት ደስ ይለኛል። ግን ደስ የሚል አንድ የተለየ ባህል አላቸው። በዚህ አጋጣሚ አንድ ወጣት ቄሮ ወይም ቀሬ ከሆነች ልጅ ጋር በተደጋጋሚ ከታየ እስክታገባ ድረስ ይጠብቃል። ስታገባ ልጃገረድ ካልሆነች ወይ እሱ ያገባታል ወይ ይከፍላታል። ለየት ያለ ባህል አለ ከሚሴ ኮምቦልቻ አካባቢ ኦሮሞ ባህል። ስለዚህ ብዙ ከብቶችን ይከፍላል፣ ብዙ ግመሎችን ይከፍላል። መጠበቅ አለበት በሚል ነው ፕሮቴክሽን ሳይድ እና ለየት የሚል ባህል አለው። ይሄን ለመጥቀስ ነው። ቦረና ዮያ ነገን በናና ቦረና ገለቶማ ቦረና ቦርደር ሲቀመጥ ታላቁ ኦሮሞ ተብሎ ነው የሚታወቀው። ብዙ ቱባ ባህሎችን አሉት። በሳስ የሚለው ገዳውን ስርዓት ጠብቆ በማቆየት ውስጥ ከፍተኛ ማለው። ወደ አርብቶ አደር ከረዩ የገባው በጣም ሬዚደንት የሆነው አካባቢ ነው። እስቲ ከረዩ ታጥቋል ወረዳ ሲል ወደዚህ በጣም ደስ ይላል። ከረዩ ግመሎቹን ከብቶቹን በጣም የሚወድ ካነኩት የማይነካ ካሉት ዞኖች ውስጥ ጠንካራ ነው። በጣም የሚገርም አርብቶ አደር ነው። ከልብ እናመሰግናለን። ወረዳ ስሩ ወታካ ስለባለ ብዙ ነገር ታውቃላችሁ። ሶፍ ዑመር ሼክና ሁሴንን ማንሳት ይቻላል። ከዛ ባለፈ ደግሞ ታላላቅ ዑለማዎች ያሉበት ቦታ ነው። እንደውም እንደሰማሁት ከሆነ ክቡር ጠቅላይ ሚኒስትራችን ቁርአን ወደ ባል
ኢሉ አባቦራ በተለይ በያዮ ፎረስት ወይም ደግሞ በያዮ ጫካ ታወቃለች። ኢሉ አባቦራ ካሉ የኦሮሚያ ዞኖች ውስጥ በደን በጣም ከፍተኛ የደን ልማት ያለበት ብዙ ፍሩቶችን ማንሳት እንችላለን። የከሰል ድንጋይ ማንሳት እንችላለን። የጫሊ ሾኔ ሀገር ነው። ሌንጮ ሲዘትን ሰግሊ የያዘው ጦር አለ አይደል? ዘጠኝ ጦር የያዘው እሱ የኢሉ 9 ልጆችን ያመለክታል። ኢሉ አባቦራን አመሰግናለሁ። 2 ወረዳዎች ይቀሩኛል። 4 የሸዋ ዞኖች አሉ። በአንድ ቦታ ላይ ሁለቱም ኤቱ ለማ ጅርቲ አከፈለቱ ለሚ ኤቱ ለማ ጅራ ሸዋ ኮታካ ኢቺሳ ኮታ አሲን ሼጀሪካ በነገራችን ላይ ጀነራል ታደሰ ብሩ ማንዴላን ያሰለጠነው ሜጀር ጀነራል ሙልጌታ ቡሊ በሆለታ እዚሁ ቱለማ መሬት ላይ ነው እነዚህ ታላላቅ ጀግኖች ያገኘናቸው። አሁን የተጀመረው ጭፈራ በጣም ደስ የሚል ኢቺሳ ይባላል። በሌላ ጊዜ ሁላችሁም እንድታውቁት ነው። አንድ ላይ በህብረት 12ቱም ወረዳዎች እስቲ ተጠው ወደዚህ እጃችን ተያዙ። አርከውን ቀበጣ በአንድነት በፍቅር ሳንለያይ እንዳማረብን ሁሉም ባህል የጋራ ባህል ለጋራ ልማት፣ ለጋራ ሰላም፣ ለጋራ ብልጽግና ቶኩማ እንላለን። አንድ ላይ ዲጄ እስቲ ሁሉም ተነስቶ መቆም የሚችል ይሁን።
ገለቶማ እንወዳቸዋለን። እሽንቻለና ሰደትኒ